ሰው የለም እንዴ? እናቶች ምን ትሰራላችሁ ባካችሁ? ልጅ እንደዚህ እስከምደርቅ ድረስ ሰው ሳይሞት በፊት እንደዚህ መድረቅ አለበት። ለምንድን ነው ልጆች? ሌላው ቢቀር ይሄ እኮ በቀላሉ ምረጥ ብለው ማሸት ባትችሉ ራሱ ማታሸት እውቀቱ ከሌላችሁ እዚህ ቦታ ላይ አብሽ እየቀባችሁ እየሰራችሁ ማታ እዚህ ጋር አብሽ እየሰራችሁ ይሄ እንድረጥ ማድረግ እዚህ ጋር አብሽ እየሰራችሁ እንድረጥ ማድረግ አያችሁት? ወገቧ ራሱ መሬት አይነካም። ይሄ እጅ ራሱ እንደዚህ ነው። ይሄ እጅ እንደዚህ ነው። መቀመጥ አትችልም። እንደዚህ አይነት ኬዝ ውስጥ ነው ያው አላህ ያላችሁ በዛው ልክ ደግሞ ማለት ነው። ስለዚህ ባካችሁ እናቶች ለልጆች በፊት እናቶቻችን ሲያሳድጉ ቅቤ ይቀባቸዋል። ልጆችም ቅቤ ያጠጣሉ። ልጆችም ቅቤ ይቀባሉ። ልጆቹም ጭስ ላይ እሳት ላይ ያረጋሉ። ይሄ ዘመናዊ ሎሽን፣ ዘመናዊ ባውደር እንደዚህ ነገሮችን ተጠንቀቁ። እንደዚህ ነገሮችን መጠንቀቅ በጣም ጥሩ ነው። ከዛ ውጭ ያለውን እንደዚህ ሲደርቁ ልጆችን ሰውነታቸውን ማታ ተቀብተው ማደር እንደዚህ በዋይባ እያጨሳችሁ ወይራ ዘይት እየቀባችሁ ቅቤ ካገኛችሁ ራሳችሁ ላይ እየቀባችሁ እንደዚህ ካደረግ ሰውነት ይረጥባል ባካችሁ። ስለዚህ ለሁሉም ሊሆን ይችላል ይሄ መልእክት። አሁን ይሄ ሰውነት ላይ ይሄን ነው ኢንሻአላህ ቢስሚላሂር ረህማኒር ረሂም خلاص بقى بسم الله خلاص يا سلام بسم الله تندرو درقوا ልቅርጥ መንጨት እንደዛ አጥፈነው ልቀቅ ስናረገው ወደ ራስ ቦታ ይመለሳል። ልክ እንደዛ ነው ሰውነታቸው የሚሆነው። አጥንት አይደለም ችግራቸው፣ አጥንት ላይ አይደለም። ቴንዶኖቹ ጅማቶቹ ደራርቀዋል። በቃ የደም እንቅስቃሴ ብለድ ሰርኩሌሽን አክቲቭ አይደለም 100%። በቃ ለዚህ ነው ይሄ ነገር የሚከሰተው። ያው ይሄ ጃይ ክፈት ነው በቃ። ስለዚህ የምንለፋው እንደዚህ ነው ወንድሞች፣ ገባችሁ? እነዚህ ልጆች 10 ቀን 15 ቀን እኛ ጋር እንደዚህ ይቆያሉ። ያለው ልፋታ ያላችሁ የሰውን ሰውነት ጅማት መወጠር በጣም ከባድ ነው ውድ ወንድሞችና ይሄ ነው እግሮቹ ተያይዟል። አሁን ብዙ አብዛኛው ቤተሰብ ውስጥ ይሄ ነገር አይጠፋም። ይሄው አርጥቧቸው ሌላ ባትችሉ አርጥቧቸው። ስለዚህ ወደ ችሎታ ወዳለው ባለሙያ ወስዳችሁ መሰራት ቀስ ብላችሁ خلاص بسم الله ዛሬ አምስተኛ ቀራ ይመስለኛል። አልহামዱሊላህ ጥሩ ሁኔታ ላይ ያለ ነው። ጥሩ ሁኔታ እያረቀበ ነው። ተራርቋል። ሰው ሌላው ቢቀራብሽ ያጣላ ብሽ ማጠጣት ብሽ መቀባት ያቅታችኋል። ደግሞ ወደ ወገብ ሲገባ ያው ታይዟል። አላህ ያሽራት ይዋርሁላት። የሚታዩት ቤተሰቦች እያንዳንዱ ቤተሰብ ውስጥ አይጠፋም እንደዚህ ልጆች። ቢስሚላህ ያው የጀርባ ቴንዶኖች ደራርቋል። አሁን የተወሰነ የተከፈተለት አለ። ቢስሚላህ እዚህ 4 መንገዶች አሉ። እኔ 4 መንገዶች እዚህ ናቸው ጀርባ ያሉት። ቢስሚላህ እስኪ አሁን ለማስቀመጥ እንሞክር። አይዮ እንደዎቹ ሻይሉ ያለው ችግር ከባድ ነው። የምንሰራው ስራ ምክንያቱም ቀስ ተብሎ እንዳለ ሰውነት በእንትን አይገባም።
እርስ በርስ ጠላት ነው፣ ሐሲር ነው፣ ምቀኛ ነው። ገባችሁ? ስለዚህ በጣም ደስ ይላል። ስለዚህ እንደዚህ ነው የሚወጣው። ካልተለፋበት በሆድ ማምረት ማመጣጣት ብቻ አይደለም፣ ልጅ ልፋት ይጠይቃል።